ብዙዎቻችሁ በጠየቃችሁኝ መሰረት የኢፕሽርና የነፋዛ አፕሊኬሽን አካውንቱ እንዴት ነው መክፈት የምንችለው ብላችሁ ጠይቃችሁኛል። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ አከፋፈቱንም አጠቃቀሙንም የምታውቁ ይሆናል። እዚህ ሀገር ላይ የትኛውንም ነገር ለመጠቀም ነፋዛና ኢፕሽር ግድ ነው። አካውንት ባንክ ለመክፈት ብትሉ፣ ኢቃማችሁን ኢንፎርሜሽን ለማወቅ ብትሉ፣ እያንዳንዱ ነገር ላይ እዚህ ሀገር ወጥታችሁ ለምትገቡበት እያንዳንዱ ነገር ኢፕሽርና ነፋዛ የግዴታ ነው። ስለዚህ እነዚህ ሁለት ነገራቶች ደግሞ ስልካችሁ ላይ የግድ ሊኖር የሚገቡ አፕሊኬሽኖች ናቸው። በመጀመሪያ ኢፕሽርን ለመክፈት ስልካችሁ ላይ ከመክፈታችሁ በፊት የኢፕሽር ሳይት ያለበት ቦታ ወይንም ደግሞ ሞባይል ተብሎ የተጻፈበት ቦታ አለ። በትልልቅ ሱፐርማርኬቶች መካከል ሊኖር ይችላል፣ የኢፕሽር ማሽኑ ማለት ነው። እዛ ትሄዱና በስማ ትሰጣላችሁ። እዛ በስማ ከሰጣችሁ በኋላ እዛ የሚሰጣችሁ ፓስወርድ አለ እዛው ማለት ነው። እሱም ፓስወርድ ይዛችሁ መታችሁ እዚህ ጋር ከኢቃማችሁ ጋር አገናኝታችሁ ትከፍታላችሁ። ኢሜል ያስፈልጋችኋል፣ ስልክ ቁጥር ያስፈልጋችኋል፣ ኢቃማ ያስፈልጋችኋል። ግን ከዛ በፊት እንዳልኳችሁ እዛ ቦታው ድረስ ሄዳችሁ በስማ መስጠት አለባችሁ። በዛ በስማ መሰረት ደግሞ ፓስወርድ ይሰጣችኋል። እንደዚህ በወረቀት ጽፋችሁ ይዛችሁ ትመጣላችሁ። እንደዛ የያዛችሁ ሰዎች አሁን ቪዲዮውን እየተከታተላችሁ ከኔ ጋር የምትከፍቱት ይሆናል። በመጀመሪያ የምትገቡት የቱ ጋር ነው? እዚህ ጋር ክሮም የሚባለው አፕሊኬሽን ላይ ትገባላችሁ። ቪዲዮውን ደግሞ ሰብስክራይብ እያደረጋችሁ ለብዙ ሰው ሼር ማድረጋችሁ እንዳይረሳ በደንብ ተከታተሉኝ። እዚህ ጋር አሁን ትመጡና ኢፕሽር ብላችሁ ሰርች ታደርጋላችሁ እንትኑ ላይ። ከዛ በኋላ ኢፕሽር ስትሉ ያው እዚህ ጋር እንደዚህ ይመጣላችኋል። ፊት ለፊት እዚህ ጋር የኢፕሽር ምልክት ያለበትን እንደዚህ ትነካላችሁ። እዚህ ጋር ኢፕሽር የሚለውን እዚች ጋር ይሄ ምልክት ያለበት የራሱ አፕሊኬሽኑ ምልክት ያለበት እንደዚህ ትነኩታላችሁ። መጀመሪያ የምትከፍቱት እዚህ ጋር ነው እንጂ አፕሊኬሽኑ ላይ አይደለም። እዚህ ጋር ያንን ፓስወርድ ከያዛችሁ እዚች ጋር ከላይ የኢፕሽር ምልክቱ ራሱ አንድ ትነኩታላችሁ እንደዚህ። ከዛ በኋላ ዩዘር ኔም እና ፓስወርድ ይጠይቃችኋል። ፓስወርድ እዛ የተሰጣችሁ ፓስወርድ ነው የምታስገቡት። እኔ አሁን እዚህ የራሴን አይዲ ኔም አስገባለሁ ማለት ነው። ከዛ በኋላ ደግሞ ዩዘር ኔም ደግሞ በወረቀት ጽፌ ይዤዋለሁ፣ እሱን አስገባለሁ። እሱን ከዛ ያመጣችሁት ነው እዛ ሄዳችሁ የተሰጣችሁን ነው የምታስገቡት እንጂ እዚህ የምትፈጥሩት ነገር አይደለም። MZNS 7975 ከዛ በኋላ እንደዚህ ካስገባችሁ በኋላ ሎጊን ትሉታላችሁ። ወደ ሲም ካርዳችሁ ሜሴጅ ይልካል። ያንን ሜሴጅ ማስገባት አለባችሁ። ከዛ በኋላ 1499 ከዛ በኋላ እዚህ ጋር አሁን ዩዘር ጠይቃችኋል። አዲስ ፓስወርድ አሁን የመጀመሪያው ፓስወርድ ለመቀየርም ከፈለጋችሁ እዚህ ጋር ነው የምታስገቡት። ኢሜል ታስገባላችሁ። እያንዳንዱ ነገር የምትሞሉት እዚህ ጋር ነው። ልክ ካልሆነ ቀይ ያበራባችኋል። እኔ አሁን የራሴን አስተካክዬ ሞላለሁ እዚህ ጋር ያሉት እንዳለ። ከዛ እነዚህን ነገራቶች እንዳለ ከሞላችሁ በኋላ ዩዘር ኔማችሁን፣ ፓስወርዳችሁን አዲስ ፓስወርድ ከቀየራችሁ በኋላ ቀጥታ የሚወስዳችሁ እዚህ ጋር ሁሉንም አገልግሎት የምታገኙበት ቦታ ነው። አሁን የኢፕሽር አካውንቴ ፓስወርዴንም ዩዘር ኔምንም ከፍቼ እንትን ብየዋለሁ ማለት ነው። የሰውን የከፈትኩት በርግጥ ያው እዚህ ጋር ሙሉ በሙሉ አለ ማለት ነው። እዚህ ጋር አሁን መንጃ ፈቃድ ለመመዝገብ እዚህ ጋር መመዝገብ እችላለሁ። ፓስፖርት በማመላከት የፈለኩትን ነገር የፈለኩትን ሪፖርት ለማድረግ ብፈልግ እዚህ ውስጥ አደርጋለሁ። ከዛ አሁን የሚቀረን ምንድነው? ነፋዛ አፕሊኬሽን ነው። ነፋዛ አፕሊኬሽን በስሙ እንከፍታለን ማለት ነው። እዚህ ጋር የኛ ሰው ነው ያለበት። ሎጊን ሎጋውት ነውና በአዲስ መልክ በራሱ እንትን ሎጊን እላለሁ ማለት ነው። ያው 26 39 16 06 76 ኢቃማው ነው ይሄ። ከዛ በኋላ ፓስወርድ አስገባለሁ። MZNS 7975 ሎጊን እላለሁ። ከዛ ሜሴጅ አሁን ወደ ስልክ ይልካል። ነፋዛ ሲከፍት በነገር በጣም ቀላል ነው። በቃ ነፋዛ ኮድ ደግሞ እዛው ሜሴጅ ለ3699 ከዛ እዚህ ጋር ደግሞ አዲስ ቁጥር መስጠት አለብኝ። እዚህ ጋር ነው እንትንም ብለው ይሄው የራሴን አስገባለሁ፣ ሴቭ አደርጋለሁ። አሁንም ድገመው ይለኛል እንደዚህ። ይሄ የነፋዛ የሁል ጊዜም
እንትኔ ነው ማለት ነው። እና ነፋዛችሁ እንደዚህ ፎቶ ካነሳችሁ በኋላ አክቲቭ ነው። ፓስወርዳችሁ መርሳት የለባችሁም። ፎቶ አፕሊኬሽን የትኛውም ባንክ አገልግሎት የትኛውም ነገር ስትከፍቱ ወደ ነፋዛ ይወስዳችሁና መጨረሻ ላይ ነው ፓስወርድ አስገቡ የሚሏችሁ። እዚህ ጋር ያስገባችሁትን ፓስወርድ ደግሞ የነፋዛን መርሳት የለባችሁም። በአጠቃላይ ነፋዛ ባጭሩ እንደዚህ መክፈት ችለናል ማለት ነው። ስለዚህ አሁን ኤፕሽርም ነፋዛም ሬዲ ሆነዋል። አሁን ከዚህ ካሁን በኋላ ይሄንን ፓስወርድ ተጠቅሜ የፈለኩትን ባንክ መክፈት እችላለሁ፣ የፈለኩትን አገልግሎት ማግኘት እችላለሁ። ኤፕሽር ውስጥ የፈለኩትን ገብቼ የፈለኩትን ማድረግ እችላለሁ። ወደ አፕሊኬሽኑ ሄጄ ራሱ ኤፕሽርን ባሁኑ ተጠቅሜ መግባት እችላለሁ። ሎጋውት ቤ እንደዚህ ያው ቅድሙ ሳስገባ ወደ አፕሊኬሽኑ መጥቼ ስገባ ያስገባኛል ወደ ኤፕሽር ነው። አሁን ስገባ ያው ሜሴጅ ይልካል። ያን ሜሴጅ ተጠቅሜ ወደ አፕሊኬሽኑ መግባት እችላለሁ ማለት ነው። ኤፕሽር በአጠቃላይ በዚህ መልክ ነው የሚከፈተው። መጀመሪያ እዛ ስንት ነው 0804 ያው አፕሊኬሽኑ ሙሉ በሙሉ እንደዚህ ይከፍታል። የፈለኩትን ነገር ውስጥ ላይ ገብቼ መጠቀም እችላለሁ። ካሁን በኋላ ሬዲ ሆነዋል ማለት ነው። ስለዚህ እንዳልኳችሁ መጀመሪያ ላይ ኤፕሽር ሳይት ያለበት ቦታ ሄዳችሁ አስማሰታችሁ ፓስወርድ መቀበል አለባችሁ። ከዛ በኋላ መጣችሁ ክሮም ውስጥ ገብታችሁ በዚህ መልኩ ፓስወርዳችሁን፣ ኢሜይላችሁን፣ አድራሻችሁን ታስገቡለታላችሁ። ከዛ በኋላ ከዚህ እስከትላችሁ ደግሞ የዚህን ፓስወርድ ለነፋዛ ታስገቡለታላችሁ። ከዛ በኋላ ሙሉ በሙሉ ክፍት ነው። ካሁን በኋላ የፈለኩትን ባንክ የፈለኩትን ነገር መጠቀም እችላለሁ እና ዋነኛና አስፈላጊው ነገር ነው እዚህ ሀገር ላይ። ስለዚህ በዚህ መልኩ አድርጋችሁ መክፈት ትችላላችሁ። ቪዲዮን ከወደዳችሁት ደግሞ ለብዙ ሰው ሼር ማድረጋችሁ እንዳይረሳ። እንደገና ደግሞ ቤቱን ሰብስክራይብ እያደረጋችሁ ወደ 5000 ወደ 10000 ልታደርሱኝ እፈልጋለሁ። ቪዲዮን ሰብስክራይብ አድርጉ። ሰላማችሁ ይብዛ።